ብሩኬ ወይ አንተ ጉድ ሰማ ማለት ነው። ዳዊት እኮ ተለያዩ። ኧረ እባክሽ ግን ለማንም ሰው እንዳትናገር። ኧረ እኔ አልናገርም። ሄሎ ወይ ጉድ! ይሄንማ እንዴት ነው የማልናገረው? ይሄንን ይደበቃል ወይ? ለናዲ ልንገራት። ወላካሎ ሄሎ ናርዲ። ወይ ብሩኬ እንዴት ነሽ? አንቺ ሰማሽ? ማህሌትና ዳዊት ተለያዩ። ጭራሽ ምን አስረግዟት። አዎ ጥሏት ጠፋ እኮ ነው የምልሽ። ጉድ። እሺ በይ ደግሞ ለማንም እንዳታወሪ፣ በእኔና ባንቺ የሚቀር ሚስጥር ነው። አረ ምን ይነገራል? አቤት ሄሎ አንቺ ዳዊትና እኮ ማህሌት ተለያዩ። አረ እባክሽ እሱ ምን ይገርምሽ? ብታይ አስረግዟት መንታ አስወልዷት የሚላስ የሚቀመስ የለ። የኔ እናት አንጀታ ተጣብቃ ነው የተለያዩት ነው ማለት። ወይ ጉድ! ምን አይነት ሰው ነው? በስማ እርምዬ፣ ለማንኛውም ግን ለማንም እንዳትናገርሽ። ለአንቺ ሆነሽብኝ ነው እንጂ የሚነገርም አይደል። ኧረ እኔ ለማንም አልናገርም። ደምሽ ምን ተብሎ ሲጀመር ስለሱ ይወራል። በስማ በይቻው እስኪ አሌፋን ነው የምነግራት። ሄላ አንቺ ሰማሽ? ኧረ አልሰማሁም። ምንድን ነው የማለትም ሄዳዊትን ነው ተለያዩ እኮ መለየታቸው ምን እንደሚገርምሽ ብታይ 4 ልጅ አስወልዷት ጥሏት አልጠፋም መሰለሽ። መጥፋቱ እንዳይገርምሽ ይባስ ብሎ ደግሞ ሄዶ ሌላ ሴት ማግባቱ ከማግባቱ ደግሞ ማለት ነው ልጅቷ ራሱ በህይወት የለች፣ ሞታለች ነው የምልሽ። ኧረ እንደሱ አይደለም። ማንኛውም ይሄንን ወሬ ለማንም እንዳትናገሪ፣ ይኸውልሽ ሚስጥር ነው። አቤት ወሬ